ተማረናል ስራ ልናቆም ነው የሚሉ ወጣቶች በስተዋል። ምን ነው በገዛ ሀገራችን እንዲ ተማረን ስራ ምን ሰራው ለምን ጥንቅር ብሎ አይቀርም? እኛ መተን ብንጮ ምንም የለም በቦታ ማስፈራራት ብናጣው ከምንም ነገር የለም። ንግድ ፍቃዳውን እናቴ እያለቀሰች አረ እናቴ በቃ አዘጋውት ነው መንግስት ወይ ግደልን በቃ እንዲሰችት አርገ ህይወታችን እንዲመስቀልቅልቅል አርገ ማለት ህይወታችን ለምን አጨርሰንም በቃ አንዴ መተ በመሳሪያ ሁላችንንም ኃይሌ ገብረስላሴ መክፈል ያልቻለውን ግብር እኛ እንዴት እንቻል? ምንድነው የሚያመጣው? አሁን እኔ ልሽጥም ብል ህንጻውን የሚገዛኝ የለም። ያም እንደኔው ችግር ውስጥ ሊገባ ልሽጥ ደግሞ ስትል ምንድነው ስማዛወሪያም ሌላ ሆኗል አሉ ታሪኩ። ሐዋሳና ጎንደር ላይ ይህንን ሰሞን እየሆነ ያለው ነገር ግራ ያጋባል። አንድ ቆርቆሮ ይቀራል ተጣራው ላይ ሰላም እንዴት አላችሁ ውድ ኢትዮጵያና ኤርትራውያን? ይህ ሁለተኛው ቻናላችን ነው። በዚህ በሁለተኛው ቻናላችን ወቅታዊ የሆኑ ጉዳዮችን እያመጣን የምንነጋገር ይሆናል። ይህንን ሰሞን በሀገራችን አመታዊ የግብር ሁኔታ በጣም ብዙ ሰውን እያበሳጨ እያስለቀሰ ይገኛል። በጣም ብዙ ሰዎችም ስራችን ዘግተን እንቀመጣለን፣ ካልሆነ ደግሞ አሁን ላይ እንደተሰደዱ ሰዎችም ስራችን አቁመን መሰደድ ይሻለናል የሚሉ ሀሳቦችን እያነሱ ይገኛሉ። ቪዲዮዎቻቸው እንይ። ሃይ እንዴት ናችሁ ውድ ቤተሰቦች? ሰላም ናችሁ? ይኸው ዛሬ ራሴን ጭንቅላቴን ሁሉ አስሬ ነው ያልኩት። በጣም አሞኛል። ምክንያቱም በግብር ምክንያት ነው። እንግዲህ ዶክተር አብይ ባንተ ምክንያት ነው ይሄው አሁን ቤቴን ልዘጋ አኮብኩቤያለሁ። አምና 18000 የከፈልኩትን ግብር ዘንድሮ ይሄው 42000 ሆኖ መጣ። በዚህ ሁኔታ እጥፍ እየጨመረ እንዴት አድርገን ነው ስራ የምንሰራው? እንግዲህ ሱቄን ልዘጋ ነው። ምንም ማድረግ አልችልም። ምክንያቱም በዚህ ሁኔታ መስራት ስለማልችል ሱቄን ልዘጋ ነው በቃ በግብር ምክንያት። ቤት ውስጥ ቁጭ ብዬ ኦንላይን ብሰራ ይሻለኛል። ግብር የለብኝ፣ ቤት ክራይ የለብኝ፣ ምን የለብኝ። ምን ቦጣኝ እንዴ? ምን ቦጣኝ? ምን ነው በገዛ ሀገራችን እንዲ ተማረን ስራ ምን ሰራው ለምን ጥንቅር ብሎ አይቀርም? አረ ቤት ለቤት ለምን ተሸክሜ አልዞርም? በቃ ባንተ ምክንያት ይሄው ቤቴን ዘግቻለሁ። እጅግ በጣም የሚያሳዝን ነው። እንግዲህ አሁን ላይ በሀገራችን ያለውን የሰላም ሁኔታ ታውቁታላችሁ። ይህንን የሰላም ሁኔታ ተቋቁመው ደግሞ የሰሩ ሰዎች አይ ይህንን ያህል ግብር መጥቶባቸዋል ተብለው ካሰቡት በላይ ካልሰሩት በላይ ስለመጣባቸው እንደ እህታችን ያሉ በጣም ብዙ ነጋዴዎች ስራ እናቆማለን እያሉ በምሬት ነው እየተናገሩ የሰማናቸው የምንገኘውና አሁን ላይ እየሆነ ያለው ነገር ሰው በሀገሩ በስርዓት እንዳይኖር ያለችውን ነገር ለልጆቹ አድርጎ ቤተሰቡን እንዳይመራ ነው እየተደረገ የሚገኘውና ይህ እጅግ በጣም የሚያሳዝን ነው። ቪዲዮአችን እንቀጥላለን። መንግስት ወይ ግደልን በቃ ማለት በቃ እንዲሰችት አርገ ህይወታችን እንዲመስቀልቅልቅል አርገ ማለት ህይወታችን ለምን አጨርሰንም በቃ አንዴ መተ በመሳሪያ ሁላችንንም እንዲ በቃ የለም በቃ መከራችን አብዝተን መከራችን ከመታበዘው ለምን አገለን ለምን ምን አይነት ህይወት ነው እያኖርከን ያለው? ግን ምን አይነት መንግስት ነው የመጣው? ምን አይነት ህግ ነው ያለው? ምን አይነት በቃ ምን አይነት ሰርተን መብላት እንኳን አልቻለም ነው ወይ? ሆን ብላችሁ ነው ሆን ብላችሁ እኛ ከሲስተም አስወጣችሁ የት እንሂድ? ሁለት ሀገር የለንም፣ መደበቂያ ሀገር የለንም። ያው ከተማ ልጅ መሄጃ የለኝም። ዛሬ ወረዳ ምናምን ብለው ወረቀት ሰጡኝ። ሰጥተው ነው ሄዱ፣ ስራ ሰጥተው ሄዱ። ያን ወረቀት መንግስት ወይ ግደለን ወይም ደግሞ በስርዓት እንኖርበት እያለች በጣም እያለቀሰች ነው እየሰማናት የምንገኘው። እጅግ በጣም የሚያሳቅ እጅግ በጣም ብዙ ሰው ያዘነበትና ብዙ ሰው ጮሆቱን እያሰማበት ነው የሚገኘው። ይህ የግብር ጉዳይ ግብር 3 እጥፍ ዘረፋ ነው በእውነት። ቀጣይ አመት ላይ የበጀት እንትኑን ሲዘግቡ ካሰብነው በላይ ዘርፈናል፣ ይህን ህዝብ ካሰብነው በላይ ዘርፈናል ብሎ ነው ማውራት ያለባቸው። አባይ ተገደበ፣ መብራቱ እጥፍ፣ ቴሌም ትርፋማ ነኝ ይላል። ከ15 ብር ሲም ካርድ 85 ብር። ወዴት እየሄድን ነው? ንግድ ባንክ 10 ብር ትራንስፈር የነበረው አዘር ባንክ 50 ምናምን ብር 5 እጥፍና 4 እጥፍ። ሰዎች እየተዘረፍን በጣም እናጣው ከምንም ነገር የለም እኮ ንግድ ፍቃዳውን በፊት እናቴን ረዳት ነበር። አሁን ይሄ ቦታ ካገኘው በኋላ ለእናቴ እንደዚህ ብዬ መሰጣት ብር የለም። ቤተሰብና አስተዳደር እናንተ ቤተሰብ አላችሁ። እናንተ የምታስቡት ለኛ ለምን አታስቡ? ወርጃችሁ ችግራችን ለምንድን ነው የማታዩት? ቦታውና እቃውን አውጥታ አስረክባለች። እንደዚህ እየሆነ ነው ገና። በዚህ በኩል ይሄን ለማሸነፍ ስንሄድ በዚህ በኩል ቫት ነው። ኧረ እባካችሁ አስቡ። ኋላ ጓደኞች ማለት እንዳለ ስደት ወጥቷል።
አንድ ጓደኛዬ በረሃ ላይ ሞቷል። የኔ ጣፋንታ እንደዛ ነው። እባካችሁ ወርዳችሁ ችግራችን እኛ መተን ብንጮ ምንም የለም። በቦታ ማስፈራራት ብናጣው ምንም ነገር የለም እኮ ንግድ ፍቃድ አሁን እናቴ እያለቀሰች አረ እናት በቃ አዘጋት ነው ማለት ለማዘጋትም ችግር ነው። ማዘጋት ምችሉም ከሆነ ማለት አዘግቻችሁ እረፍት ውስጥ እኔ በፊት ሳይሰጠኝ ቦታ ያለው ሰላም ነው የሚሻል። አሁን ካጣው ሰላም ማለት እኔ እንደዚህ ወጣት ሆኜ እንደዚህ መሰቃየት የለም። ብዙ ተስፋ ያለው ሰው ነበር፣ ብዙ አስብ ነበር። አሁን ግን ጨለመ። እባካችሁ እለምናችኋለሁ፣ በቤተሰባችሁ ይዣችኋለሁ። እንግዲህ ሰርተው ቤተሰቦቻቸውን የሚያስተዳድሩ ወንድሞቻችን በዚህ መልኩ ተስፋ ቆርጠው ስራችን ትተን በስደት መሄድ ይሻለናል እንደሌሎች ወንድሞቻችን ሊቢያ ላይ እንደሚለመንላቸው ህዛውነን ቢለመንልን ይሻላል። አሁን ላይ በሀገራችን ሰርተን እንኳን ቤተሰብ ማስተዳደር ነውና ለግብር እንኳን ምን ከፍለው አጠናል ብለው ተማረው ነው እየተናገሩ የሰማናቸው የምንገኘውና በግብር ሁኔታ ሙያ ያላችሁ ሰዎች ደረጃ ሀሌታዋ ደረጃ አለ ደረጃ ሀመርዋ እያለ የራሱ ስሌት እንዳለው ይታወቃል። አሁን የመጣብን ግብር ግን እንዳወጣ ነው እንደ ንግድ ፍቃዳችን ሳይሆን በ4 በ5 እጥፍ ነው የመጣብን እንደገና ሊታይልን ይገባል እያሉ በጣም ብዙ ሰዎች ሀሳባቸውን ያነሱ ይገኛሉ ማለት ነው። እንቀጥላለን ቪዲዮአችንን። ዛሬ ደግሞ በህንፃ መሳሪያ ችርቻሮ ንግድ ላይ የተሰማራ የደረጃ ለግብር ከፋይን አመታዊ ግብሩን እናሰላለን። ይሄ ግብር ከፋይ በቀን 6000 ብር እንደሚሰራ ቢገመትበትና በህንፃ መሳሪያ ችርቻሮ ንግድ ላይ ደግሞ የተሰማሩ ነጋዴዎች አክቲቭሊ በአመት ይሰራሉ ተብሎ የሚጠበቀው 300 ቀናት ነው። ስለዚህ በቀን 6000 ብር ከሰራ በ300 ቀናት ውስጥ ስንት ይሰራል ማለት ነው? 1,800,000 ብር ይሰራል ተብሎ ይጠበቃል። 1,800,000 ብር ደግሞ የደረጃ ላይ ግብር ከፋዮች የግብር ማስከፈያ ሰንጠረዥ መሰረት ስንት ላይ ያልፋል ማለት ነው? 9% ያርፋል። ማለትም የመጨረሻው ጣሪያ ላይ። ስለዚህ 1,800,000 ሲባዛ በ9% ስንት ይሆናል ማለት ነው? 162,000 ብር አመታዊ ግብር ይከፍላል ማለት ነው። ስለዚህ በህንፃ መሳሪያ ችርቻሮ ንግድ ላይ የተሰማራ አንድ የደረጃ ላይ ግብር ከፋይ የሂሳብ መዝገብ የመያዝ ግዴታ የሌለበት ማለት ነው በቀን 6000 ብር ከተገመተበት ይህ በ300 ቀን ተባዝቶ 1,800,000 ብር ስለሚመጣ ይሄ ደግሞ 1,800,000 ብር የደረጃ ላይ ግብር ከፋይ የግብር ማስከፈያ ሰንጠረዥ የመጨረሻው ጣሪያ ላይ 9% ላይ ስለሚያርፍ ስንት ይመጣል ማለት ነው? 162,000 ብር አመታዊ ግብር ይከፍላል ማለት ነው። በየሩብ አመቱ የከፈለው ግብር ካለ እሱ ደግሞ ከዚህኛው ጋራ ይቀናነስለታል ማለት ነው። የበለጠ ከከፈለ ተመላሽ ይደረጋል፣ ያነሰ ከከፈለ ደግሞ በልዩነቱ ይከፍላል ማለት ነው። ይህን መረጃ ለሌሎችም ሼር ኮፒ ሊንክ አድርጉላቸው። ሀገራችን የግብር አሰላል ሁኔታ ይህን የሚመስለው ደረጃ ሀሌታዋ ለሀመርዋ ተብሎ የራሱ ፐርሰንት አለው። እንግዲህ ባለሙያው እንደነገረን በዚህ መልኩ ነው ግብር የሚሰራው የነበረው። አምና 3000 ሲከፍሉ የነበሩ ሰዎች በአሁኑ አመት ደግሞ ምንም ስሌት ሳይደረግላቸው 27000 ድሮ 30000 የነበረው አሁን ላይ ደግሞ ከዛ በላይ ወደ 100 ምናምን ሺህ 200 ምናምን ሺህ ግዴታ ክፈሉ የተባለ እየተጨነቁ ይገኛሉ። ባወጡት የግብር ደረጃ ሳይሆን ዝም ብሎ 4-5 እጥፍ ግዴታ እንዲከፍሉ የተደረገ መሆኑን ግን በዚህ እያየነው እንገኛለን። እሺ ከግብር ጋር ተያይዞ ኃይሌ ገብረስላሴ እኔም አልቻልኩትም እያለ ይገኛል። ኃይሌ ገብረስላሴ በሀገራችን በሀብት ማማ ካሉ ሰዎች መካከል እንግዲህ አንዱ ነው። እርሱ ያልቻለውን ግብር እኛ እንዴት እንችለዋለን? እስኪ ቪዲዮን አንዴ አይተን እንመለስ። አንዳንድ ጊዜ ሰዎች ሄደው ውጪ ድረስ ሄደው ማጥናት መቻል አለባቸው። እኔ የፕሮፐርቲ ታክስ ጉዳይ አሁን ከተነሳ በጣም ብዙ ለሀገሪቷ የማይጠቅም ነገር ብዬ ነው የማስበው። ምክንያቱም እኔ በዝቶብኛል። ፕሮፐርቲ ታክስ ከፍል የነበረው 20 ምናምን ሺህ 30 ምናምን ሺህ አሁን በሚሊዮን ደረጃ ስትጠየቅ በ2-3 ሚሊዮን ስትጠየቅ ወደምንት ምንድን ነው የሚያመጣው? አሁን እኔ ልሽጥም ብል ህንፃውን የሚገዛኝ የለም። ያም እንደኔው ችግር ውስጥ ሊገባ ነው። ልሽጥ ደግሞ ስትል ምንድነው ስም ማዛወሪያም ሌላ ሆኗል አሉ ታሪኩ። እና አሁን ብዙ አልሚዎች በአሁኑ ሰዓት ስታክ አድርገዋል ይመስለኛል፣ እየሸጡ አይደለም። ይሄ ነገር እንደው አንድ ሰው ስራ ከመስራቱ በፊት ፖሊሲ is the most important part ነው። አንተ ጠዋት ማታ የምትቀይረው ነገር መሆን የለበትም። ለሚቀጥሉት 10 ዓመት 20 ዓመት ብለህ ትመጣና የሆነ ዓመት ላይ የሆነ ሳምባዲ መጥቶ ፖሊሲ እንዲቀርጫለሁ ብሎ ሲልክ ሁሉ ነገር ጠፋል። እና በነገራችን ይሄ ችግር የሚያመጣው እኔና እናንተን እኛ ማምን መሄጃ አለ። በሀብት ደረጃ ላይ ያለው ኃይሌ ገብረስላሴ የግብር ሁኔታ ከኔም ከአቅሜ በላይ ነው ብሎ እጅግ በጣም በምሬት እየተናገረ ነው እየሰማ ነው የምንገኘው። በዚህ መልኩ ባለ ሀብቶችም እንኳን ሳይቀር በግብር ሁኔታው ተማረናል እያሉ ይገኛሉ ማለት ነው። እጅግ በጣም የሚያሳዝን ነገር ነው። እስኪ አንዲት እህታችንም
አሳያችሁ እስኪ። ግብር ባለፈው አመት 60 ሺህ ብር ነበር የከፈልኩት ለዛውም 7 ወር ብቻ ሰርቼ ግን ምንም አይነት ኮምፕሌን አልነበረኝም ምክንያቱም በሰራውት ልክ ነበር የወሰኑብኝ። በዚህ አመት ደግሞ ሜትር ታክሲውን እንደ ድሮ ፉል ታይም ከእሁድ እስከ እሁድ ምናምን አልሰራውትም ምክንያቱም ሳይዳስል ማረጋቸው ነገሮች አሉ ቢሮ ያለች እንደምታውቁት። ከዛ ግን ወረዳ ግብር ልንከፍል በሄድንበት ሰዓት የመጣው ሂሳብና ድርጅቶች ሰርታለች ብለው ከላኩት ኦልሞስት የ100 ሺህ ብር ልዩነት አለ። ግብሩ የተወሰነብኝ የ100 ሺህ ብር ጭማሪ ተደርጎ ይሄን ያህል ሰርተሻል ስለዚህ ከዚህ ላይ ነው ግብር የምትከፊው ተብሎ ማለት ነው። ድርጅት የተላከው እኔ ጋርም አለ እናንተ ጋርም ካለ እሱን ልናስተያይ እንችላለን። ይሄን ያህል አልሰራሁኝም ስል አይ እኛ ጋር አይደለም ከድርጅት የተላከው ያለው ዋና ገቢዎች የሆነ ሙሉ ስሙን እርግጠኛ አይደለሁም እዛ ነውና ወደኛ ደግሞ አልተላከልንም ኤክሴል አለች። ኦኬ እንደሱ ከሆነ እኔ ሄጄ ቼክ ላርግ እዛ ምክንያቱም ለኔ የተላከውና ለእናንተ የተላከው ምናልባት የተለያየ ከሆነ ልጠይቅ ስላት አይ እነሱ ጋር መሄድ አይቻልም ግን እንዳንቺ ብዙ አሽከርካሪ ቅሬታ እያቀረበ ስለሆነ ላኩልን ኤክሴል ብለናልና የሁሉንም ይልኩልናል ትንሽ ታገሽኝ አለችኝ። እሺ በዚህ ሁኔታ ሐምሌ 30 ቢመጣና ግብር ምከፍልበት ጊዜ ቢያልፍ ይሄ የናንተ ኤክሴል ስላልተላከ ነው ተብሎ ትታገሱኛላችሁ ወይ ቅጣት ውስጥ አልገባም ወይ ስላት አይ እንደዛማ የለም ካለፈ ቅጣት ነው አለች። አንደኛ ተጠያቂነት ያለው ስራ ነው መሰራት ያለበት ብዬ አስባለሁ። አይደለም ከሰራ ነው በላይ በሰራ ነው ልክ ለመክፈል እንኳን ከባድ ነው። በዚህ ሰዓት ሜትር ታክሲ ስራ ላይ ተገቢ የሆነ ክፍያ እንኳን እየተከፈለን አይደለም። እንደው ሰራን ተብሎ ገንዘቡ ቢመጣ እንኳን መልሶ ቤተሰብ ለማስተዳደር የሚወጣ ገንዘብ ነው። ግን ኢትስ ኦኬ በአገሪቷ ህግ መሰረት ግብር መክፈል ግዴታችን ነው። ከሰራሁበት ነው ግን ግዴታዬ እንዴ ይሄን ያህል ሰርተሻል ተብሎ በግምት ሊጣልብኝ አይገባም አይደለ? ቁርጥ ግብር ከሆነ በግምት ራሱን የቻለ ለብቻው ነው። ይሄ ደግሞ በሰራነው ልክ ከተባለ በቃ በሰራውት ልክ ነው እዛ ጋር በደረሰው መረጃ ልክ ነው። አምና ደና ስለሰራው ብቻ ዘንድሮም እንደዛ ትሰራለች ተብሎ በግምት ሊጨመርብኝ አይገባም። አጠቃላይ ግብር የሆነ ሰውን የሚያማርር ተስፋ የሚያስቆርጥ የስራ ፍላጎትን የሚያጠፋ ምናምን ሳይሆን ነገ የተሻለ እንዲሰራ ሰው የሚያነቃቃ ምናምን ነው እንጂ በዚህ ልክ የሆነ ሞራል ሚነካ ምናምን መሆን የለበትም። በእውነት ብር ቢኖር እንኳን ለምንድን ያልሰራውበትን ምከፍለው ሳልሰራ ያገኘሁት ገንዘብ እኮ የለም። እህታችን ልክ ናት። ሁላችንም ግብር የመክፈል ግዴታ አለብን። አዎ ግዴታ አለብን። ግን ደግሞ በግምት አይደለም ከሰራነው አንፃር ተሰልቶ እውነተኛ የሆነውን ግብር ሁላችንም የመክፈል ግዴታ አለብን። አሁን ላይ ግን እየሆነ ያለው ነገር አምና የሆነ ብር ከከፈልን ከአምናው 5-6 እጥፍ ክፈሉ የሚባል ግዴታዎች መጣዋልና ይህም ጉዳይ በጣም ብዙ እህቶቻችን በጣም ብዙ ወንድሞቻችን በጣም ብዙ እናቶቻችን በጣም ብዙ ነጋዴዎች ተማረው በዚህ መልኩ ስራ እናቆማለን እስከማለት ደረጃ ደርሰዋልና ይህንን ሰሞን በሀገራችን እጅግ በጣም መነጋገሪያ ከሆነ ጉዳይ መካከል አግባብ የሆነው የግብር ሁኔታ ዋናው ነው። በዚህ ጉዳይ እናንተም ያላችሁን አስተያየት ኮሜንት አድርጉ። ነጋዴ እስከሆናችሁ አምና ስንት ግብር ከፈላችሁ ዘንድሮ ስንት መጣባችሁ እስቲ ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ የክረምት ሁኔታ የተፈጥሮ አደጋዎች እየበዙበት እያየነው እንገኛለን። በወደ ጎንደር አካባቢ ጦሮ ተነስቶ በጣም ብዙ ቆርቆሮዎችን ሲያነሳ በጎርፍ በጣም ብዙ ህፃናት በጣም ብዙ የአብነት ተማሪዎች እንደተወሰዱ ሰምተን ነበር። እንደገና ደግሞ ትናንት በ22 በሐዋሳ እጅግ በጣም አስፈሪ የሆነ ነገር አይተናል። እስቲ ቪዲዮዎችን ተመልክተን እንመለስ። በሐዋሳ ከተማ ምንድነው የተፈጠረው? ለሐዋሳና አካባቢያ ነዋሪዎች አስቸኳይ የተባለ ማስጠንቀቂያ ተሰምቷል። በሐዋሳ ከተማ ኃይለኛ ንፋስና በረዶ ቀላቅሎ በጣለው ከባድ ዝናብ በአንዳንድ አካባቢዎች ዛፎችንና የኤሌክትሪክ ምሰሶዎችን በመጣል በሰው ህይወት በንብረትና በመሰረተ ልማት ላይ ጉዳት ማድረሱንና በአንዳንድ የከተማ ክፍሎችም የመብራት አገልግሎት መቋረጡን የከተማው ኮሚኒኬሽን አስታውቋል። ታዲያ የኢትዮጵያ ሜትሮሎጂ ባለስልጣን በቀጣዮቹ ቀናትም ከባድ ዝናብ፣ ጎርፍና ኃይለኛ ነፋስ ሊቀጥሉ እንደሚችሉ አስጠንቅቋል። በመሆኑም ህብረተሰቡ በተለይ ከትላልቅ ዛፎች፣ አሮጌ የኤሌክትሪክ ምሰሶዎችና ከጎርፍ ተጋላጭ ስፍራዎች በመራቅ አስፈላጊውን ጥንቃቄ እንዲያደርግ ጥሪ ቀርቧል። እግዚአብሔር ለሁላችንም ምህረት ያምጣ ከማለት ውጭ ምንም የምንለው ነገር የለንም። በሀገራችን እንዲህ አይነት ተፈጥሮ አደጋዎች አይከሰቱም ነበር። አሁን በያዝነው ክረምት ደግሞ የተፈጥሮ አደጋዎች እንደዚህ በስተው እያየን እንገኛለን። በሐዋሳ በጣም ብዙ ቪዲዮዎችን እያየን ነበር። እስኪ ቪዲዮዎቹን አንዴ ላሳያችሁ። ይሄ እኮ ነው። ይሄ ፎቁ እንዳለ ቆርቆሮ አለ። ቆርቆሮ ሄደ። ታቃላረ እንዲሁ እኮ ነው። የተነሳው እንትን እኮ ነው። ስመስላስ
ከላይ ነው ከዛኝ ነው ከታቃለ ከዚህ ነው የሚመጣው። የዛሬው ዝናብ ባይገርማችሁ ከየትኛው ቤት እንደሆነ አይታወቅም። ከኛ ጀርባ ያለው ቤት እንትን ንፋስ እንዳለ ገንጥሎ አንስቶት ባይገርማችሁ አዲስ ቤት ነው ቤቱ። እስጎ ማርና ክርስቶስ አቤቴ ነው ጌታ። በጣም ከባድ ነበር ዝናቡ፣ በጣም ይከብድ ነበር። ከፎቁ ላይ ነው በኢየሱስ ጋይስ ይኸውልህ የማብራት ኃይል የምን ትላለህ እንዳለ ዛፎችን ጥሎ ዛሬ ሐዋሳ የዘነበው ዝናብ በፈጣሪ ስም ዝናብ አይደለም ይሄ ይኸው እንዳለ ዛፍ የለም ትላለህ። ማብራት ኃይል የማብራት ኃይል ፖሎች እንዳለ ወዳድቀው ይኸው ኦ ማይ ጋድ ይኸው በዚህ በኩል ያለውን ገመድ በላይ ወደ ላይ ተመልከት ቢኒ በፈጣሪ ስም ይኸው እዚህ ጋር የቴሌ የዋይፋ የቴሌ ትላለህ ኦ ማይ ጋድ ይኸው ግንዱን ከነንትኑ ወስዶ ነው የጣለው እዚህ ጋር። እዚች ጋር ደግሞ ተመልከት የማብራት ኃይል ፖል እንዳለ ገነጣጥሎ ኦ ማይ ጋድ ሼ ይኸው በረዶ መሬት ላይ ይኸው እንዳለ ይኸው ማብራት አንድ ሐዋሳ ላይ ዛሬ ማብራት መኖር አይመስለኝም። አይ ቲንክ ጌታን በስመ አብ ኦይ ተመልከት እጅግ በጣም የሚያሳዝን ነው። እንግዲህ በሐዋሳ የሆነው ነገር ይህን የሚመስለው ሁላችንም ማወቅ ያለብን ነገር አሁን ላይ በሀገራችን እንዲህ አይነት የተፈጥሮ አደጋዎች የመጡበት ዋና ምክንያት እኛ ወደ እርሱ ወደ እግዚአብሔር ስላልተመለስን ነው። ከእርሱ አይን ጠፍተናል። ሁላችንም ወደ እርሱ እንድንመለስ ማስተማሪያ መሆኑን በደንብ ሁላችንም ልናውቀው ይገባናል። እስኪ በጎንደር የተከሰቱ ነገሮችንም ሲላሳያችሁ አንዳንድ ቪዲዮዎችን ቤት ነው እንደዚህ ያለቀ አንተ አገር ተርፋ እንዴ በስማ እግዚኦ ቆርቆሮ እንዴት ነው እግዚኦ ቆርቆሮ ሰላም ለጣይ መስነ ከዚህ አሜን ነው ዛሬ ሳዘን ቅዱስ ይሁን ሰነ ከበደነ በባህር ወበ ተራዳን እጥነ ስነክ እንግዲህ በጎንደርም የሆነው ነገር እጅግ በጣም የሚያሳዝን ነው። ይህንን የሚመስለው ሁላችንም ማወቅ ያለብን ነገር እንዲህ አይነት የተፈጥሮ አደጋዎች ሲከሰቱ በሌሎች ሀገራት እነርሱ ከእግዚአብሔር ርቀው ነው እግዚአብሔርን ስለማያምኑ ነው የሚል አስተያየቶችን አብዛኛዎቻችን እንሰጣለን። ኢትዮጵያ ሀገራችን ደግሞ ሀገረ እግዚአብሔር እየተባለች ትጠራለች። እውነት ነው፣ ኢትዮጵያ ሀገራችን ሀገረ እግዚአብሔር ናት። እኛ ግን ሁላችንም ኢትዮጵያን ከእግዚአብሔር አይን ርቀን ኃጢአተኞች፣ በደለኞች ሆነናል። ወደ እርሱ ወደ እግዚአብሔር እንድንመለስ ማስተማሪያ እንደሆነ ልናውቀው ይገባናል። ይህንን ሰሞን በሐዋሳም በጎንደርም እየሆነ ያለው የተፈጥሮ አደጋ እጅግ በጣም አስደንጋጭ ነው። ሁላችንም ጥንቃቄ ልናደርግ ይገባል። ወደ እርሱ ወደ አምላካችን ወደ እግዚአብሔርም ልንመለስ ይገባል እላለሁ። በዚህ ጉዳይ ላይም እናንተም ያላችሁን አስተያየት ኮሜንት አድርጉ። የሁለተኛው ቻናላችን ነው። በዚህ በሁለተኛው ቻናላችን እንዲህ አይነት ወቅታዊ የሆኑ ጉዳዮችን እያመጣን የምንነጋገርበት ቻናላችን ነው። ቻናሉን ሰብስክራይብ አድርጉት፣ ቪዲዮንም ላይክ አድርጉት። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን።